አርሰናል ከ22 ዓመታት በላይ የጠበቀበትን የዋንጫ ትዕግስት ፍሬ አፈራ። ትላንት ምሽት በቪታሊ ስታዲየም የተሰማው የዳኛው የመጨረሻ ፊሽካ ድምፅ ከበርንማውዝ ይልቅ በለንደን ከተማ ለሚገኙ የአርሰናል ደጋፊዎች እንዲሁም በመላው ዓለም የሚገኝ ሰፊ ተቀባይነትና ተወዳጅነት ያለው የነጻነት አዋጅ ይመስል ነበር። በለንደን ከተማ ብቻም ሳይሆን በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ የክለቡ ደጋፊዎች ልብ ውስጥ የነበረውን የ22 ዓመታት የዋንጫ ጥም የቆረጠበት ታሪካዊ ክስተት ሆኖ ተመዝግቧል። በ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ በርንማውዝ ሜዳ ላይ አንድ አቻ መለያየቱን ተከትሎ የሰሜን ለንደኑ አርሰናል እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ማንሳቱን በይፋ አረጋግጧል። አርሰናል ሻምፒዮን ሆነ የሚል ድምፅ መስማት፣ አርሰናል ሻምፒዮኖቹ የሚል ጽሑፍ ማንበብ ለበርካቶች ከሰበር ዜናም በላይ ነው። ምክንያቱም ይህ ድል አንድ የሊግ ዋንጫን ማሸነፍ ብቻ አይደለምና ይልቁንም ለ25 ዓመታት በትዕግስት የዘለቀ ናፍቆት፣ ለ22 ዓመታት የቆየ የልብ ስብራት ጥገና፣ ለ22 ዓመት የቆየ የትዕግስትና የጽናት መገለጫ ነው። አርሰናል አርሰናል ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ሲያነሳ እንደ አውሮፓውያን ዘመን አቆጣጠር በ2004 ዓመተ ምህረት በታላቁ በአርሰን ቬንገር መሪነት ዓመቱን ሙሉ ሳይሸነፍ የማይሸነፉት ወይም ዘ ኢንቪዚብልስ ተብሎ በታሪክ የወርቅ ቀለም የጻፈበት ወቅት ነበር። ከዚያ በኋላ ግን የሰሜን ለንደኑ ክለብ ያሳለፈው ጊዜ በእጅግ መራር ፈተናዎች የተሞሉ፣ የደጋፊ ልብን በመስበር ከሜዳ ያራቁ እጅግ አሳዛኝ ዘመናት ነበሩ። ከትንሿ ሃይበሪ ስቴዲየም ወደ ኤምሬት የተደረገው ሽግግር ክለቡን ለዓመታት ለከፍተኛ ዕዳ በመዳረጉ አርሰናል ኮከብ ተጫዋቾችን ለመሸጥ ተገደደ። በሊጉ ከታላላቆቹ አራት ውስጥ ቶፕ 4 መግባት ባለመቻል የሻምፒዮንስ ሊግ ተሳትፎ ማጣትና የደጋፊዎች ተስፋ መቁረጥ ክለቡን ክፉኛ ፈትነውት ቆይተዋል። ባለፉት ጥቂት የውድድር ዓመታት ደግሞ ዋንጫውን ለመጨበጥ ተቃርበው በመጨረሻዎቹ ሳምንታት በአሁኑም ተቀናቃኛቸው በማንቸስተር ሲቲ ሲነጠቁ የነበረው የደጋፊዎች ስሜት እጅጉን ሲጎዳ ቆይቷል። ወጣቱ አሰልጣኝ ሚካኤል አርቴታ የክለቡን መንበር ሲረከቡ ቡድኑ የማንነት ቀውስ ውስጥ ገብቶ ነበር። ወጣቱን ስብስብ በመገንባት የክለቡን ባህል በመቀየርና በደጋፊውና በቡድኑ መካከል የነበረውን የሻከረ ግንኙነት በመጠገን ረጅም መንገድን ተጉዘዋል። ቡድኑ በተደጋጋሚ ሲወድቅና ሲነሳ፣ ትችቶች ሲበራከቱ፣ ወጣቱ ጀግናው አርቴታ ግን ሂደቱን እመኑ ወይም ትረስት ዘ ፕሮሰስ በሚል መርህ ተጓዙ። ይህ መርሃቸው በተፈለገው ፍጥነት ውጤት ባለማምጣቱ ብዙዎች እንዲያሾፍባቸውም አድርጓቸው ነበር። ያ ሁሉ ታዲያ ትላንት ምሽት ተቀየረ። ሂደቱን እመኑ የሚለው መርሃቸው ትላንት ምሽት አሳማኝ ፍሬ አፈራ። የአርሴናል የሊጉን ዋንጫ የመጠበቂያ ጊዜው አከተመ። አርቴታ የተማመኑባቸው ወጣቶች እምነታቸውን አልበሉም። የቡካዮ ሳካ ድንቅ ብቃት፣ የማርቲን ኦዲጋርድ መሪነትና የመላው ቡድኑ አንድነት ለአርሰናል አዲስ የታሪክ ምዕራፍን ከፍቷል። በትላንቱ ውጤት ከለንደን እስከ አዲስ አበባ፣ ከቶኪዮ እስከ ኒውዮርክ በዓለም ዙሪያ ያሉ እጅግ ብዙ የአርሰናል ደጋፊዎች ወደር በሌለው በደስታ ባህር ውስጥ ናኙ። የደስታ እንባ ያፈሰሱን በርካቶች አሉ።
ከተማዎች በመኪና ጥሩምባዎችና በደጋፊዎች ጩኸት ተሞሉ። ማህበራዊ ሚዲያው ቀይና ነጭ በለበሱ ደጋፊዎች ፎቶዎችና ቪዲዮዎች ተጥለቀለቁ። ላለፉት 22 ዓመታት በሌሎች ክለብ ደጋፊዎች ይደርስባቸው የነበረውን ስላቅና ብሽሽቅ በትዕግስትና በጽናት ያሳለፉ የአርሰናል ደጋፊዎች ትላንት ምሽት በኩራት አንገታቸውን ቀና ማድረግ ችለዋል። ጎልማሶችና አባቶች ዕድሜያቸው ከ25 ዓመት በታች ላሉ ወጣቶች አርሰናል ዋንጫ ሲያነሳ እንዲህ ነበር እያሉ የሚተርኩበት ዘመን አብቅቶ አዲሱ ትውልድ የራሱን አዲስ ታሪክ በዓይኑ ያየበት ምሽት ሆኗል። በለንደን ጎዳናዎች ላይ የሚታዩት ቀይና ነጭ ማሊያ የለበሱ ደጋፊዎች በደስታ ሲጨፍሩ፣ አንዳንዶቹም ላለፉት 22 ዓመታት ያሳለፉትን ውጣ ውረድ እያሰቡ በደስታ እንባ ሲያፈሱ ተስተውለዋል። ለ22 ዓመታት ዋንጫ ለማየት ማለት ለአንድ ትልቅ ክለብ ረጅም ዘመን ነው። አርሰናል በዚህ ጉዞ ውስጥ መሳቂያም መሳለቂያም ሆኖ ነበር። ነገር ግን አልፈረሰም። ይልቅስ አሁን ጥያቄው ተቀናቃኛቸው ሬድ ዴቪልስ ወይም ማንቸስተር ዩናይትድ በታላቁ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን እየተመራ የፕሪሚየር ሊጉን ዋንጫ ካነሳ 13 ዓመታትን ተቆጠሩ። አሁን የቤት ሥራውን የማንቸስተሮች ሆኗል። ትላንት ምሽት የተገኘው ድል ስሜቱ እጅግ ከፍ ያለ የሆነውም ለዚህ ነው። ይህ ድል በስቃይ ያለፉበትና በብዙ ላብ የተገነባ በብዙ ትዕግስት ያበቀሉት በመሆኑ ጣዕሙን ለየት ያደርገዋል ሲል የከተበው ዮናስ በድሉ ነው። Voices rising, hear the sound.